ምንም ለማለት አይደለም አንቺ የመጣሁት አንዳንድ ነገሮችን ማለት እፈልጋለሁኝ። ዋና መቅደም ያለበት የወንድሜ ደስታ ነው ብዬ ነው ያሰብኩት። ምንድነው የወንድሜ ደስታ? ይህን ነገር እንዲሆን ያደረገኝና የገፋኝ ነገር አንድ ነገር ነው። እውነት ብሩኬ አድርገኸው ቢሆን ኖሮ ሩታን በጣም ነው ያዘንኩባት። አሁንም መጥፎ ነገር ግን ማውራት አልፈልግም ስለሱ። አሁንም ቢሆን ግን ሄርሜን ማለት የምፈልገው ምንድን ነው፣ እውነት ደስታን እሰጠዋለሁ እኔ ጋ ነው ደስታ ያለው ብለሽ ካልሹ ይቅርታ አድርገሽለት አብራችሁ እንድትሆኑ ነው የምፈልገው። ከልብሽ ነው? አዎ ከልቤ ነው። እርግጠኛ ነሽ ይህንን ነገር በደንብ አስበሽበት ነው? ማለት ያው ከዚህ በፊት ካለው ነገር አንጻር ለዛ ነው አላገኝሽም ምናምን የምለውም ያው በተሳሳተ መንገድ ተረድተሽኛል ብዬ ስላሰብኩኝ ነው በዚህ መንገድ ከአንቺ ጋር መገናኘት ያልፈለግኩትን መጀመሪያ እንጂ ሳላገኝሽ ፈልጌ ወይም ደግሞ የአብርሃም እህት እንደመሆንሽ መጠን በጣም በብዙ ነገር ባቅሽ እና በጣም በብዙ ነገር ብግባባሽ በጣም ደስ ይለኝ ነበረ። ግን ደግሞ አጋጣሚ ሆኖ መስመራችን ሁለታችን የሚያገናኝ መስመር አልነበረም መሀላችን ላይ የነበረው እና አሁን ይህን ነገር ከምን አንጻር ነው ይህን ነገር ልትይኝ የቻልሽው? ምክንያቱም ከዚህ በፊት ያው ያለውን ነገር ታውቂያለሽ ባልናገርም ማለት ነው እና እንዲህ ብለሽኛል፣ እንዲህ ብዬሻለሁ፣ እንደዚህ አመለካከት ለኔ ነበረሽ ምናምን ልልሽ ሳይሆን በምን አንጻር ነው ይህን ነገር ልትይኝ የቻልሽው? ወይስ ለወንድምሽ በማሰብ ነው? እንዴት ነው ነገር ከአንቺ ይሄ ሀሳብ በመምጣቱ ያው እንደ አንድ ግለሰብ ግራ ያጋባኛል እና በደንብ ታስረጅኝ ከቻልሽ አስረጅ። ትክክል ነው፣ ግራ ያጋባሻል፣ እውነት ነው። ቢያጋባሽም አልፈርድብሽም። ለምን እኔ ከምን አንጻር እንደዛ ሲሆን እንደነበረ ግልጽ ነው፣ ታውቂዋለሽ፣ ገብቶሻል። አሁን እንደዛ ማለት ባይኖርብኝም የነበረው ነገር ግን ትክክል አይደለም። ትክክል ያልሆነ ነገር ደግሞ ትክክል ናችሁ ቀጥሉበት ብዬ የትኛውም ስፍራ ላይ ልቀርብ አልችልም።